ሰላም ወገኖች እንዴት ናችሁ? ባለፈው ሸዋሸዋ መልኩን ቀይሯል ብዬ በሰራሁት ቪዲዮ ብዙ ሰዎች አይታችሁታል። ብዙ ሰዎች ላይክ አድርጋችኋል፣ ሼር አድርጋችኋል፣ ለብዙ ሰው እንዲደርስ አድርጋችኋል። የእውነት ክብረት ይስጥልኝ፣ አመሰግናለሁ። ይሄኛውን ቪዲዮ በጣም ጠቃሚ ነው። እስከ መጨረሻው ታተርፉበታላችሁ። እኔ እዚህ ውስጥ አንድም ሁለትም ሶስትም አራትም ሰው ከመሰረቅ ካተረፍኩ እኔ እድለኛ ነኝ። ስለዚህ እዩት እስከ መጨረሻው። የባለፈው ኮሜንት ምን ነበረ? ቶሎ ብታወሪ የሚል ነው። እስቲ ተፈጥሮዬ ነው ግን እስቲ ቶሎ ለማውራት ሞክራለሁ። አዳምጡኝ። ምንድነው ነው መሰላችሁ? ይሄ አዲስ አበባ ቦሌ ደንበል ጋር ያለው አደባባይ ሳይሻገር ልክ እሱ ጋር ብዙ ሰው ታክሲ ይጠብቃል እና እቺን ባለ ታሪካችን እሱ ጋር ቆሜ ወደ ኤርፖርት ድልድይ ስር ልሄድ ነው አለች። ከዛ ደግሞ የጋርመንትን ይዛ ጋርመንት ነው መሰራው አለች። እሱ ጋር ቆሜ እንደተለመደው ጠዋት ነው አለች። 1 ሰዓት ተኩል ምናምን አካባቢ ነው። እሱ ጋር ቆሜ የመጣው እያለ እንግዲህ እሱ ጋር የምታውቁ ሰዎች ከሜክሲኮ የሚመጣ ታክሲ እሱ ጋር ያራግፋል። ካለው ሰው ደግሞ ሮጦ ሰው ይገባል። ከ4 ኪሎ ይመጣል፣ ከለጋህርም ይመጣል ታክሲ። እዛ ጋር አንድም ሁለትም ሰው ይወርዳል። ከዛ ሰው ግር ብሎ አንድም ሁለትም ሰው ያው ገብቶ ይሄዳል። እንደዛ ነው እሱ አካባቢ የተለመደውና ደንበል ጋር ማለት ነው ቦሌ። ከዛ እሱ ጋር ቆመን የሆነ ሰው ይመጣና ላይ ዝንጥ ያለ ነው ሱፍ ያደረገ በጣም ራሱ ፕሮቶኮሉን የጠበቀ ነው አለች። ይመጣና እህት የቦሌ ታክሲ የቱ ጋር ነው የማገኘው ሲል ሁሉ ሰው የሚጠብቀው እሱን ነው፣ እዚሁ ነው። ይሄ ሁሉ ሰው የሚጠብቀው ይሄንን ነው፣ የቦሌን ታክሲ ነው አለኛለች። አዎ እኔ እኮ መኪናዬ ተበላሽታ ገራጅ ገብታብኝ ነው። ሰው ለካ በዚህ ልክ እየተቸገረ ነው አናውቅም እኮ አለኛለች። ነው አይደል? ይዝም 10 ሰዓቱ ላይ ያለው ወይኔ ረፈደብኝ፣ ከባድ ቀጠሮ ነበረኝ፣ ምን ይሻላል ምናምን ይላል። አንድ ታክሲ ሲመጣ ብዙ ሰው ግር ይላል። እኔ መጋፋትም አልችልም ምናምን ብሎ እንትን ይላል። ካልሆነ ራይድ ጠራለሁ እንጂ እኔ እንደዚህ አልጋፋ ምናምን ብሎ አለ። ዝም አልኩት አለች። ከዛ የሆነች ቪትስ ትመጣና እናቱ ቦሌ ለመሄድ ፈልጌ የነበረ ወደ ኤርፖርት እና ቦሌ የሚወስደው መንገድ የትኛው ነው ይለኛል። ያው አደባባይ ነው፣ ብዙ አቅጣጫ አለው። በቃ አንዲች ብለህ ቀጥታ ይዘህ ትሄዳለህ፣ ኤርፖርት ነው አልኩት አለች። ትንሽ ዞር እንደማለት ብሎ ነበር ሰውዬው አለች። ከዛ ምንድን ነው ያለሽ እሙ አለኛለች። የ10 ጊዜ ሰዓቱን የሚያው። ከዛ ምንድን ነው ያለሽ እሙ ሲለኝ አይ የቦሌ መንገድ የት ነው አለኝ። ይኸው በዚህ ጋር ነው አልኩት። አንቺ ወዴት ነሽ ሲለኝ እኔም ወደ ቦሌ ነው፣ ከቦሌ ወደ ጋርመንት ሄዳለሁ ስለው ታዲያ ወደዛ እኮ ነው ምን አለ ቢሸኘኝ ብሎ በፉጨት አፏጨው። ፉጨት ወንድም ቆም ምናምን አለው። መኪናውን ብዙ አልሄደም። ከዛ ሄደ ጋቢና ጋር ጎንበስ ብሎ ምን እንዳወሩ አላውቅም፣ አወሩ። ከዛ በሩን ከፈተ አለች እና ነይ ሞና በቃ እግረ መንገዱን ይሸኛል፣ እዛው እናሳየዋለን፣ እሱ አያውቅም ሀገሩ። እሱ ገባ አለች። ቀጥዬ እኔ ነው ከጎኑ ቁጭ አልኩና አለች። ትንሽ እንደሄደ ከኋላ የተቀመጠው ሰውዬ ወይ ወንድም እዚህ ጋር ሱፍ ጃኬት ልብስ ማለት ነው ኮት ሱፍ እዚህ ጋር ኮት አስቀምጠ ወይ ሳናቅ እንትን አልንበት ነው ቀብለኝ ይለዋል አለች። ከዛ ላይ ያቀብለው ወደ እሱ እንትን ሲል ማአት ብር ብትን ይላል አለች። 100 ብር 200 ድፍን ብትን ብቻ 10 ሺህ ብር ይሆናል አለች። ብር ብትን አላለች። ወይ ወንድሜ ብር ነበረው እንዴ ተበተነብኝ ይላል። እግሬ ላይ ምን ላይ ሁሉ ተበተነ ብር አለች። ወይ አሁን እኮ ባለቤቴ ዕቃ ግዛ ብላ ሰጣኝ፣ እሱ ጋር አድርጌው ነበር፣ ረስቼው ነበር፣ በሉ ሰብስቡና ስጡኝ ይላል አለች። ሰብስበን እኔም ጎንበስ ብዬ ያለውን ሰባስበን ስንሰጠው አለች። ከዛ ወርቁስ አለች። የምን ወርቅ ወንድሜ የምን ወርቅ አለው። እሱ ማለት እንዴ ባለቤቴ አንገት ወርቅ የጣት ወርቅ አብራ ነው ከብሩ ጋር የሰጠችኝ፣ ወርቁ እንዳሳጠብላት። ማለት ሌቦች ናችሁ። በቃ እዚህ ሀገር ሰው መርዳትም ከባድ ነው ማለት ነው። እንዴት እንደዚህ ታደርጉኛላችሁ? ልረዳችሁ በሞከርኩኝ ምናምን ብሎ በጣም ጮኻለች። ሲጮህ ወይኛው መጀመሪያ የገባው ሰው ወንድም አንገቴ ላይ ወርቅ የለም ይኸው እንደምታየው ብሎ አንገቱን አሳየው። ጣትስ ሲለው ጣቴ ላይ አለ ይኸው ሲለው አንጣው ይለዋል። የኔ ነው ሲለው እኮ አንጣው አይቼው ያንተ ከሆነ መልስልሃለሁ፣ እኔ ባለቤቴን ወርቅ በደንብ አውቀዋለሁ ይላል አለች። ከዛው ልቆ ሲሰጠው አየውና አይ ይሄ የባለቤቴ ወርቅ አይደለም ብሎ መለሰለት። አንቺስ አለኛለች።
እስቲ አንገትሽ ላይ ያለ ወርቅ ምን አይነት ሌቦች ናችሁ እንደው ሲል፣ ኧረ እኔ አንገቴ ላይ ወርቅ የለም ያለች፣ እንደውም ብርድ ነው አለች። ጠዋት ነው ሻርፕ ጠምጥሜ ነበር፣ ሻርፑን አውልቄ ይኸው የአንገቴን ይኸው የታለ የለም ወርቅ ምናምን ብዬ አሳየታለች። እስቲ ጣትሽስ ሲለኛለች፣ እንዴ ጣቴማ ወርቅ ነው ኮሊያው ሲለኛለች፣ ኧረ የባለቤቴ ነው እንደ ቃል ኪዳን የጋብቻዬ ነው ምናምን ስለው ኮሊያዋ ይኸው አይቼ እሱ መለስኩለት፣ ያንቺንም አይቼ የባለቤቴ ካልሆነ መልሳለሁ አለኛለች። እሺ ብዬ አውልቅ ያለች፣ ሁለቱንም ከማፈኛውንም ያንንም አውልቅ ያለች። ይኸው ስለው አየውና ሌባ ምን ጊዜ አንስተሽ ጣትሽ ከተትሽው አለኛለች። ኧረ እንዴ እኔ ስንት ዓመት አብሮኝ የኖረ ነው ምን ሆነ ነው እንደሜ ስለው ሌባ ሲለኝ ደነገጥኩ አለች። እኔ በዘመኔ ሌባ ተብዬ አላውቅም አለች። ትልቅ ሴት ናት፣ በጣም ፕሮቶኮላን የጠበቀች ቦታ ያላት ናት። ቢሮ መንግስት ቢሮ ውስጥ ነው የምትሰራው በኃላፊነት። ደነገጥኩ አለች በጣም። ከዛ ወይ ብዬ እስቲ ይሄኔማ ከተበተነው ብር ላይም ቦርሳሽ ከተሻል ቦርሳሽን አምጪና ፈትሻለሁ አለኛል። ይኸው ቦርሳዬን ሲፈትሽው ደህናም ነገር የለም። ስልኬንም ሲያት ሌባ ተሰርቄ አጋጣሚ ጠጠር ስልክን ያስኩታለች። ጠጠር ስልክ ናት ጨውሮ ቦርሳዬ ከተታታለች። ከዛ ኢቴም ይዘሻል አለኛለች። ኧረ አልያዝኩም። ቡክ ይዘሻል አለኛለች። ኧረ አልያዝኩም። ሌባ ብሏለች። ፊቴ ላይ ወረወሯለች ቦርሳዬን። ከዛ ዳር ይዘው ቆመ። ውረጅ ብሎ ቆሻሻ አረገኝ። ገና እንደው ሁለት እግሬ መሬት ላይ ዱብ ከማለቱ እንደው ጨርሼም አልወጣው ከመኪናው አለች። ነዳው። ቀለበቴን ወርቄን ይዞት ሄደ። እና ወገን ሿሿ መልኩን እየቀያየረ ስለሆነ ተጠንቀቁ። እኔ ለጥንቃቄ ያክል ነው። ብዙ ኮመንቶችን ጠብቃለሁ። እንግዲህ አንድም ሁለትም ሰው ካተረፍኩ ብዬ ነው። አመሰግናለሁ። መልካም ቀን።